ጨረቃ የምድር ብቸኛዋ ተፈጥሯዊ ሳተላይት ናት። ከፕላኔታችን ጋርም 4.5 ቢሊዮን ዓመት ቆይታለች። ጨረቃ የራሷ የሆነ ብርሃን የላትም። የምትበራውም በፀሐይ ብርሃን አማካኝነት ሪፍሌክት አድርጋ ነው ወደ ምድር ታበራለች። እና ጨረቃ ወደ 384,000 ኪሎ ሜትር ከመሬት ትርቃለች። በአሁኑም ቴክኖሎጂ በሮኬት 3 ቀን ነው የሚፈጀው ጨረቃ ላይ ለመድረስ። መኪናም አስችሏችሁ ያለማቋረጥ ብትነዱ ከብዙ ወራት በኋላ ነው የምትደርሱት። እና ደግሞ ከሚያስገርማችሁ ነገር ደግሞ አንዱ ጨረቃ ከመሬት በየአመቱ 3.8 ሴንቲሜትር ትርቃለች። ይህ የሚሆንም በምክንያት የእርዝና የሙን ታይዳል ኢንተሬክሽን ምክንያት ነው። እና ጨረቃ ትልቅ ሚና ትጫወታለች የውቅያኖሶችን ታይድ በመቆጣጠር እና ግራቪቲውን በመቆጣጠር የውሃ ሌቭልን እንዲጨምርና እንዲቀንስ ታረጋለች። ስለዚህ ያለ ጨረቃ የመሬት ውቅያኖሶችና ክላይሜት ለመቆጣጠር በጣም ችግር ያመጣል ማለት ነው። እና ሰዎች ለመጀመሪያ ጊዜ ጨረቃን የረገጡት በ1969 በአፖሎ ሚሽን ጊዜ ነው። ሌላኛው ጥቅሟ ደግሞ ሌሎች የጠፈር አካላቶችን ለማጥናት የራሷ የሆነ ጥቅም አላት ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።